የተከበራችሁ እንግዶቻችን እንኳን ለዚህ ቀን በጣም ለምንወደው ለምናከብረው አመት ሙሉ ጠብቀን ለምናገኘው ከዛም በላይ ደግሞ ብዙ ምስጋና ብዙ ጭብጨባ በጣም ብዙ አድናቆት በጣም ብዙ አመሰግናለሁ ለሚያንስባቸው ለእናቶቻችን ለምንወዳቸው ለምናከብራቸው የእናቶቻችን ቀን እንኳን በሰላም አደረሳችሁ እናቶች እንኳን ለዚህ ቀን አበቃችሁ እንኳን ደስ ያላችሁ ማለት እንፈልጋለን ዊዝደም ፕላስ ይሄንን ትልቅ የእናቶች ቀንን በዚህ መልኩ በደማቅ መልኩ ልናከብረው ከናንተ ጋር ደስ የሚል ኢቨንትን አዘጋጅተን ከናንተ ጋር ደስ የሚል ጊዜ እናሳልፋለን በቅድሚያ ግን ይሄ እድሉን አግኝቼ በተለያየ አጋጣሚ የሆነ ኢቨንቶች ላይ የመገኘት እድሉን አግኝቻለሁ እንደ ሙያዬ ይሄኛው ኢቨንት ግን ለየት ያለ ነው በጣም ብዙ ሚስጥረኞች በጣም ብዙ ሐሳባቸውን እርስ በርስ የሚካፈሉ ሐሳባቸውን የሚነጋገሩ እናትና ልጆች መሃል መገኘት በጣም ደስ የሚል ነገር ነው ስለዚህ ልጆች ብቻ ትነሳላችሁና እናቶቻችሁን አይናቸውን ያያችሁ አመሰግናለሁና ጭብጨባ ላስቸግራችሁ ልጆች ብቻ ነው የምትነሱት ልጆች ብቻ ሁላችሁም ትነሳላችሁ እናቶቻችሁን አይናቸውን ያያችሁ አመሰግናለሁ በጣም ሞቅ ያለ ጭብጨባ ለእናቶቻችን ክብር ለሚገባቸው ለናመሰግናቸው ለሚገባ በጣም የምንወዳቸው እናቶቻችን ጋር እናቶች ከልጆቻችን ውጪ እንግዲህ ሌሎችም እናቶች ጋር እንተያያለን ልምድ ምንለዋወጥበት አለ በጣም ደስ የሚል ምሽት ነው የምናሳልፈው ይሄንን ፕሮግራም በክብር ስፖንሰር ያደረጉልን በርካታ አባላቶቻችን አሉ እናት ባንክ አለን ከኛ ጋር አብሮን ኩሪፍቱ ሪዞርት ከኛ ጋር አለ ቢጂአይ ኢትዮጵያም እንዲሁ ሜትሮፖሊታን ከኛ ጋር ይገኛሉ ከዛም ባለፈ በርካታ ስፖንሰሮቻችን ምሽታችን ያማረ እንዲሆን ይመኛሉ ማለት ነው እስከ ምሽቱ ድረስ በጣም ሞቅ ደመቅ ያለ ቆይታ ከናንተ ጋር ነው የሚኖረን ተዝናኑ ፈታ በሉ አሁን እናቶችን የሚመለከት ሙዚቃ የምናደምጥበት ሰዓት ላይ ነው የምንገኘው ተዝናኑ የናቱ ለታዋን ባውሳው ዳለ ደግነቷ ፍጹም መሆኑን አውቃለሁ ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ ከዚያም በጀርባዋ ጡቷን እያጠባች እኔን ማሳደግ ዘውትር ይሰማኛል የኛዬ ድካሟ ችላ በማሳደግ በሴትነት አቅሟ የእናቱ ለታዋን ባውሳው ዳለ ደግነቷ ፍጹም
ሳትሰለች ከራሷ አስበልጣ ልጇን ትወዳለች። አባቴ ሞቶብኝ በሕፃንነቴ ደክማ አሳደገችኝ ብቻዋን እናቴ። ሳይርበኝ ሳይጠማኝ ወይም ሳልታረስ ነው ያሳደገችኝ እናቴ እዚህ እስክደርስ። የእናቱ ውለታዋን ባውሳው እወዳለሁ ደግነቷ ፍጹም መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ቢሉኝ ሰው ነው አልለውም አውርኔ ባይነኝ። የዋሂቷ እናቴ እኔን ወላዲቷ ዘወትር ይሰማኛል እውነተኛነት። የእናቱ ውለታዋን ባውሳው እወዳለሁ ደግነቷ ፍጹም መሆኑን አውቃለሁ። ወላጅ እናት እኮ ፍጹም ሳትሰለች ከራሷ አስበልጣ ልጇን ትወዳለች። ከራሷ አስበልጣ ልጇን ትወዳለች። ከራሷ አስበልጣ ልጇን ትወዳለች። አመሰግናለሁ። ፕሮግራማችን በደማቅ ሙዚቃ ጀምሯል። እስከ ምሽት ድረስ በጣም ደስ የሚሉ ፕሮግራሞችን ከእናንተ ጋር አብረን የምንካፈል ነው የሚሆነው። ቀደም ሲል እንዳልኳችሁ የእናቶች ቀንን ምክንያት በማድረግ እንግዲህ ከጎናችን ያሉ አጋር ስፖንሰሮቻችን አሉ። እናት ባንክ አለ፣ ኩሪፍቱ ሪዞርት አለ፣ ቢጂአይ አለ፣ ሜትሮፖሊታን ከኛ ጋር ይገኛሉ ማለት ነው። ከእናንተ ጋር ደማቅ ምሽት ለማሳለፍ በጣም በርካታ ዝግጅቶችን አድርገን መተናል። እናት ባንክ ላለፉት 12 ዓመታት የተመሰረተበትን ተልዕኮ ከመተግበር አንጻር በትጋት እየሰራ ይገኛል። እናት ባንክ በኢትዮጵያና በአፍሪካ የባንክ ታሪክ ውስጥ ሴቶች 60 በመቶ የአክሲዮን ድርሻና 50 በመቶ በከፍተኛ የአመራርነት የስራ መደቦች ባለቤት በመሆናቸው ባንኩን ልዩ ያደርገዋል። እናት ባንክ ሁሉንም የህብረተሰብ ክፍሎች እንግዲህ ፍላጎትን በሚያሟላ የሴቶችን የፋይናንስ አካታችነትን በሚያጎለብት አሰራርና የዲጂታል ባንኪንግ አገልግሎትን ጨምሮ የተለያዩ ምቹና በርካታ አገልግሎቶችን በማቅረብ ላይ ይገኛል። ከዚህ በተጨማሪም እናት ባንክን ልዩ የሚያደርገው ነገር አዲስ አበባ ውስጥ የሚከፈቱ ቅርንጫፎቹን በተጽዕኖ ፈጣሪ ሴቶች ስም በመሰየም ለወጣቶች አርአያ መሆን መቻሉ፣ ለሴቶች የፋይናንስ አገልግሎት የሚሰጥ በመምሪያ ደረጃ የተዋቀረ አሰራር መኖሩ፣ ጾታዊ ጥቃት የደረሰባቸውን ሴቶች በባንክ ውስጥ ተቀጥረው እንዲሰሩ በማድረግ ማህበራዊ ኃላፊነቱን እየተወጣ ያለ ባንክ መሆኑ በመሆኑም በዚህ አጋጣሚ የተሟላ ዘመናዊ የባንክ አገልግሎትን ከመስጠት ጎን ለጎን ማህበራዊ ኃላፊነቱን በልዩነት እየተወጣ የሚገኘው ባንካችን አክሲዮን በመግዛትና በሌሎችም በሚያስፈልጉ የባንኪንግ አገልግሎቶች አብራችሁ እንድትሰሩ በአክብሮት እንጋብዛለን ይላችኋል። ማን እንደ እናት እያለ ይህንን ውድ የሆነውን የእናቶች ቀንን እናት ባንክ ከጎናችን በመሆን በክብር ስፖንሰር አድርጎታል ማለት ነው። ከዛም ባለፈ እንግዲህ ኩሪፍቱ አለ፣ ቢጂአይ አለ፣ ሜትሮፖሊታንም በዚህ ይገኛል። ወይዘሪት ዙፋን ያሳብ የሜትሮፖሊታን ተወካይ ሆነው በዚህ ቦታ ላይ ትንሽ ንግግር ያደርጉልናል። ወደዚህ እንዲመጡ በአክብሮት ጋብዛለሁ። እንኳን በሰላም ለእናቶች ቀን በሰላም አደረሳችሁ። በጣም ነው የምታምሩት። ሜትሮፖሊታን ሪል ስቴት አሜሪካን ቤዝድ ካምፓኒ ሲሆን አፓርትመንቶችን ለ7 ዓመታት ደሊቨር 2 ፕሮጀክቶችን አድርጓል። ከረንትሊ ደግሞ 4 ፕሮጀክቶችን ፕሮግረስ ላይ ያሉ ቦሌ ላይ፣ ቦሌ ደንበል እንዲሁም ደግሞ ቦሌ ሩዋንዳ ድልድይ 3 ቁጥር ማዞርና
እንዲሁም ሩዋንዳ ጋር የሚገኙ ኤዩ ጋር የሚገኙ ፕሮጀክቶች አሉን በሽያጭ ላይ የሚገኙ። ስለዚህ ዛሬ ለእናቶች የተሻለ ወይም ደግሞ ሜትሮፖሊታን ምርጡ የሚለውን አፓርትመንት ለመስጠት ተገኝቷል ማለት ነው። ስለዚህ ለእናቶች ምርጡ ይገባናል ብለናል ሜትሮፖሊታን። ስለዚህ ዛሬ ላይ የተሻለ ኦፈር ይዞ ለእናቶች መጣችሁ። የሽያጭ አማካሪዎች አሉን ውጭ ላይ የሚገኙ ማለት ነው። በእነሱ እርዳታ ምክንያት አፓርትመንቶችን በማየት የተሻለን ኦፈር ለእናታችሁ የተሻለን ነገር ስጡ ይላል ሜትሮፖሊታን። አሁን ላይ በቴብላችሁ ያስቀመጥናቸው ኪውአር ኮድ ያላቸው ፍላየሮች ያስቀምጠናል። እሱ ጋር ሬጂስተር በማድረግ ሁላችሁም ማለት ነው 5 እድለኛ የሆነን ሰዎች ኩሪፍቱ እናቶቻችንን እናዝናና ብሏል ሜትሮፖሊታን ሙሉ ስፖንሰር አድርጓል። ስለዚህ ባካችሁ ስማችሁን፣ ስልክ ቁጥራችሁንና ኢሜል አድሬሳችሁን በማስቀመጥ የዚህ እድለኛ ይሁኑ እንላለን። ሜትሮፖሊታን ሙሉ ኢንፎርሜሽኑን የሚሰጧችሁ ውጭ ላይ ሴልስ ይገኛሉ ማለት ነው። መልካም የእናት ቀን። ምርጡ ለሜትሮፖሊታን ያመጣላችሁ ለእናቶች ይገባል እንላለን። እናመሰግናለን። በጣም እናመሰግነው። ከዚህ ተጨማሪ የእናቶች ቀንን ምክንያት በማድረግ በክብር ስፖንሰር ያደረጉልን ድርጅቶች አሉ። ከነሱ ውስጥ እንግዲህ ሀብሀብ ማርኬቲንግ ስትራቴጂክ ዲዛይን፣ ሄኒ አፍሮ፣ ሾፔ ስቱዲዮ፣ ከቢር ስቶር፣ ኬሬጅ ኢትዮጵያ ከዛም ባለፈ ሚሳኤል ካርፔንተሪ ይሄንን የእናቶች ቀንን በክብር ስፖንሰር አድርጎታል ማለት ነው። አሁንም ከናንተ ጋር እጅግ በጣም ደማቅ የሆነ የሚያምር ቆይታ ነው የሚኖረን። ስለ እናትነት እናውራ ካልን በጣም በርካታ የምናነሳቸው ነገሮች አሉ። እናትነት በጣም ብዙ ጊዜ ስናነሳ ሁላችንም ከሚገርመን ነገር የእናትነት ስልጠና አይሰጥም። እናቶች ገና እናት ሲሆኑ በራሳቸው የሚላበሳቸው ባህሪዎች አሉ፣ የሚላበሳቸው ካራክተሮች አሉ። አዛኝነት አለ፣ ፍቅር መስጠት አለ፣ ለጋስነት አለ፣ መጨነቅ መጠበብ አለ። ስለዚህ ይሄን ሁሉ ሆኖ ደግሞ ልጆችም ደግሞ ትንሽ ከፍ እያልን ስንመጣ አንዳንዴ አለመስማማት፣ ተው ተይ ስንባል እሺ ስንል ያደግን የነበረ ትንሽ እድሜያችን ከፍ እያለ ሲመጣ የራሳችንንም ሀሳብ መስጠት፣ ለማስረዳት መሞከር፣ እንዲረዱን መጠየቅ አለና ይሄን ሁሉ ጫና ተቋቁመው ይሄን ሁሉ ውጣ ውረድ ተቋቁመው ትልቅ ደረጃ እንድንደርስ ስላደረጉን፣ ከፍ እንድንል ስላደረጉን፣ ህልማችን ላይ ስኬታችን ላይ እንድንሆን ስለረዱን እናቶቻችንን አሁንም ከልብ አድርገን ነው የምናመሰግነው ማለት ነው። በጣም ደስ ብሎናል እዚህ ስላላችሁ። በጣም ነው የምታምሩት። እናቶቻችሁን አክብራችሁ በዚህ ቦታ ላይ እናቶችን ለመጋበዝ ደግሞ ስለመጣችሁ እጅግ አድርገን ነው የምናመሰግነው። ደስ ብሎናል። ባህላዊ የሆነ የራት ስነ ስርዓት አለን። ቡና እንጠጣለን። እናቶች ከእናቶች ጋር ያወራሉ፣ ይወያያሉ። ልጆች ደግሞ ለእናቶችም አመሰግናለሁ ብለው የምስጋና ቃላቸውን የሚሰጡበት ስጦታም የሚሰጡባቸው ሰዓታቶች አሉን ማለት ነው። ብቻ እስከ ፕሮግራማችን ፍጻሜ ድረስ እናንተ ከኛ ጋር ደስ ብሏችሁ ዘና ብላችሁ እንድትቆዩ እንጋብዛለን። አብሬያችሁ ቤዛቤት አራጌ አለሁኝ። አሁን አንድ ሙዚቃ እንሰማለን። ጊዜው ቢያልፍም ዘመን ቢያልፍ ዓመታት ቢያልፍም ጊዜው ቢያልፍም ዘመን ቢያልፍ ዓመታት ያመየን ውለታ ያመየን አረሰም እድሜ ዘላለሜ ያመየን ውለታ ያመየን የእናቴን አረሰም እድሜ ዘላለሜ ተላብሳ ትዕግስትን ታግሳ ለብሳ ታኖራለች
ዳብሳ ልፋቷን ቆጥሮላት ይዘጋታል ጌታ። ምንም ይገርማል ከእናት ፍቅርማ አይችልም ዋጋ የሚያስማማ ጥሬውን ፈጭታ ጥሬውን ፈጭታ ደክማ ታኖራለች ያላት ፈትፍታ። ቢያልፍም ጊዜው ቢያልፍም ዘመን ቢያልፍ ዓመታት ቢያልፍም ጊዜው ቢያልፍም ዘመን ቢያልፍ ዓመታት ሁሉም እናት ተጽዕኖ ፈጣሪ ነው። ሁሉም እናት ለልጆቹ አንድ ቦታ ላይ ለመድረስ ስኬት ላይ ለመድረስ ሁሉም እናት ተጽዕኖ ፈጣሪ ነው። ምክንያቱም ብዙ ስኬት ላይ ያሉ ሰዎች በጣም ሰክሰስ ያደረጉ ሰዎችን ቆም አድርገን የስኬታችሁ ሚስጥር ምንድነው ወይም ደግሞ እንደ አርአያ እንደ ምሳሌ የምትጠቅሷቸው ሰዎች ማን ናቸው ብለን ብንጠይቅ የመጀመሪያ ቀዳሚ ሊጠሩ የሚችሉት እናቴ የሚለው የብዙዎቻቸው ምላሽ ነው የሚሆነው። ሁላችንም የምንለው ነገር ነው። ምክንያቱም በባህሪ አንጸውን ቤት ውስጥ በመሆን ከኛ ጋር አብረውን በመውደቃችን በመነሳታችን በእያንዳንዱ የህይወት ውጣ ውረዳችን በሙሉ ከኛ ጋር አብረው የቆዩ እናቶቻችን ለኛ ለልጆች ተጽዕኖ ፈጣሪዎች ናቸው። እናታችንን ወደ መምሰል ስንሄድ ከፍ እያለን ስንመጣ በስራ ቦታ ያለን ከጓደኞቻችን ጋር ያለን ግንኙነት አልፎም ደግሞ ትዳር ስንመሰርት እናቶቻችን የሚያሳድሩብን ትልቅ የሆነ የራሳቸው ተጽዕኖ አላቸው። አሁን ግን በቤት ውስጥም አልፎም ደግሞ በውጪም ስኬታማ የሆኑ እናቶችን ቤት ውስጥ ልጆችን ማሳደግ በጣም ትልቅ አቅም ምን የሚጠይቅ የመጣንባቸውን እናቶቻችን በራሳቸው እነሱም ሲማሩ ሲያድጉ ሲመጡ የራሳቸው የሆነ ህልም አላቸው፣ ድሪም አላቸው፣ ማሳካት የሚፈልጓቸው ነገሮች ነበሩ። ግን ደግሞ ልጅ ሲመጣ አንዳንድ ድሪሞችን አንዳንድ ህልሞችን ወደኋላ መተው ይመጣና ልጅን ማሳደግ የሚባለው ነገር ይመጣል። ለልጅ ቅድሚያ መስጠት የሚባለው ነገር ይመጣል። ስለዚህ በሁሉም ነገር ስኬታማ መሆን ትንሽ ያዝ ሊያደርግ ይችላል። ግን ደግሞ ስኬታማ የሆነች ልጅን ስኬታማ የሆነ ወንድ ልጅን ማሳደግ ከምንም በላይ ትልቅ ስኬት ነው። አልፎ ቁጭ ብለው ሲመለከቱን በጣም ለነሱ ደስ የሚል ነገር ነው። ስለዚህ ስለ እናትነት አንዳንድ ጥያቄዎች መጠየቅ የምፈልጋቸው ሁለት ሰዎች አሉ። ወይዘሮ ፍሬዓለም ሽባባው እና ወይዘሮ ሳራ መሐመድ ወደዚህ እጋብዛለሁ። በቅድሚያ ወይዘሮ ፍሬዓለም ሽባባውን ወደዚህ እንዲመጡልኝ እጋብዛለሁ። በአክብሮት ሸኙልኝ። እንደምን አመሻችሁ። በዚህ ዓለም አቀፍ የእናቶች ቀን ላይ ተገኝቼ ንግግር እንዳደርግ ስለተጋበዝኩ እጅግ በጣም ደስ ብሎኛል። አዘጋጆቹን ከልብ አመሰግናለሁ። ጸንሶ ከመውለድ ጀምሮ እስከ ማሳደግ የራሳችሁን ፍላጎት ወደ ጎን ትታችሁ የልጆቻችሁን ህልም እውን እንዲሆን ደፋ ቀና ብላችሁ ብዙ ነገሮችን ትታችሁ ልጄ እዚህ ቦታ ይድረስልኝ፣ ልጄ እዚህ ቦታ ትድረስልኝ ብላችሁ ልጆቻችሁ ሲያለቅሱ አብራችሁ አልቅሳችሁ፣ ሲደሰቱ አብራችሁ ተደስታችሁ የልጆቻችሁን እድገት በመመኘት በመጸለይ በመማጸን አምላካችሁን ታላላቅ ልጆችን እዚህ አድርሳችሁ ዛሬ እናንተን ልትከበሩ እናንተ ልትመሰገኑ የተዘጋጀ በዓል ላይ ስለተገኛችሁ ሁላችሁንም እናቶች እንኳን አደረሳችሁ፣ እናመሰግናችኋለን። እናትነት በብዙ መልኩ የሚወደስ በብዙ መልኩ የሚገለጽ ባህሪ ነው። ወልደን ብቻ ሳይሆን ያልወለድናቸውን ልጆች እንደ ራሳችን ልጆች ማንም ሳይጠይቀን በራሳችን ፈቃድ አንስተን አሳድገን ለወግ ማዕረግ ማብቃት የኢትዮጵያውያን እናቶች መገለጫ ባህሪ ነው። እኔ የኢትዮጵያን እናቶች ከብዙ ዓለም ካሉ እናቶች ይለያሉ የሚል የግል አቋም አለኝ።
ለልጆች የሚከፈለው ዋጋ ብዙ ርቀት ያለው ነው። ቢመቸን ባይመቸን፣ ቢሟላ ባይሟላ፣ ቢሳካ ባይሳካ ኢትዮጵያውያን እናቶች ለልጆቻቸው አንበሶች ናቸው። እንደ ነብር የሚናጠቁ ናቸው። ወደ ኋላ የማይሉ ናቸው። ጀግኖች ናቸው። ምንም አይበግራቸው። ምቾታቸውን ጥለው ለኔ የሚሉትን ነገር ጥለው ለልጆቻቸው ሁሉን ነገር ለማድረግ የሚፋለሙ የሚጋደሉ አርበኞች ናቸው። ብዙ ታላላቅ ልጆችንም አሳድገዋል፣ ለቁም ነገር አብቅተዋል። እነሱን ለማመስገን የሚበቃ ቃል ያለ አይመስለኝም። እናቶቻችን ሁላችንም እናውቃቸዋለን። ቢከፋቸው መከፋታቸውን ሳይናገሩ ሁሌ ለኛ ብለው እየሳቁ ሁሌ በፈገግታ ፊታቸው ተሞልቶ የሚያሳዝን ነገር ሲገጥማቸው ለኛ ሳያሳውቁ ደህና ነኝ እያሉ አንገታቸውን ደፍተው ጊዜ እያሳለፉ ጊዜ እስኪመጣ እየጠበቁ ሁሉ ደህና ነው፣ ሁሉ ሰላም ነው እያሉ ጓዳቸው ባዶ መሆኑን ሳይናገሩ ችለው ቀን አሳልፈው ያን ቀን እናያለን ብለው ታግለው በየጓዳው ተልኳቸውን የሚወጡትን ሁሉ ዛሬ እዚህ ቦታ ላይ መገኘት ያልቻሉ እናቶችን ሁሉ በጥልቅ እናስታውሳለን። እነሱንም ከልብ እናመሰግናቸዋለን። እናትነት የማግኘት የማጣት ጉዳይ አይደለም። እናትነት መንፈስ ነው። እናትነት ባህሪ ነው። የመኖር ያለ መኖር ጉዳይ አይደለም። እናትነት አስተሳሰብ ነው። እናትነት ኃላፊነትን የመወጣት ውሳኔ ነው። ስለዚህ ዛሬ ደስ እያለኝ ነው እናቶችን ለማመስገን እዚህ ስቆም በጣም እየተደሰትኩ ነው። ብዙ እናቶችን በሐሳቤ አስታውሳለሁ። ሳይወልዱን እንደ እናት የተንከባከቡን አሳዳጊዎቻችንን አስታውሳለሁ። በድንገት በችግራችን ተገኝተው መፍትሄ የሰጡንን እናቶች አስታውሳለሁ። አያቶቻችንን አስታውሳለሁ። በዙሪያችን ያሉ እንደ ወርቅ የሚያብረቀርቁ እናቶችን አስታውሳለሁ። እነሱ ወደ ክፍሉ ሲመጡ ሁሉ ነገር ሰላም ይሆናል። አገር ተረብሾ ነገር ተበለሻሽቶ መልስ ጠፍቶ ሁሉ ሰው አዝኖ ባለበት ሰዓት አንድ እናት ወደ ክፍል ሲገቡ ሁሉ ነገር ይቀየራል። አይዟችሁ፣ እንዲህ ማድረግ እንችላለን፣ ይሄ ነገር መልስ ያገኛል፣ ተረጋጉ፣ ልጆቼ ተረጋጉ የሚል ሰው ለአንድ ቤተሰብ ከእግዚአብሔር የሚሰጥ ትልቅ በረከት ነው። ለዚህ ነው ቃላት አይበቃም ያልኩኝ እነሱን ለማመስገን። ስለ ራሳቸው ፍላጎት ብዙ አይናገሩም። እኔ እንዲህ ያስፈልገኛል ብለው አይከራከሩም። ምናልባት የሚፈልጉት ነገር ቢሆን ኖሮ በልጆች በህይወታቸው እንዲህ ያረጋለሁ ብለው የሚያስቡት ነገር ያንን ሁሉ ወደ ጎን ይተዋሉ። ልጆቻቸውን ወደ ፊት ያመጣሉ። ይጸልያሉ፣ ቤተክርስቲያን ሄደው ይሳላሉ። ልጄን ለቁም ነገር አብቃልኝ። ንግግራቸው ልጆቻቸው ናቸው። እንደነዚህ አይነት እናቶች ናቸው ትውልድን የሚታደጉ፣ አገርን ቀና የሚያረጉ፣ እንባ የሚያብሱ። ስለዚህ ሊከበሩ ይገባቸዋል። ታንኪዩ መባል አለባቸው። በአመት አንድ ቀን ያንሳቸዋል። ሁል ጊዜ ግን ስናገኛቸው የልፋታቸውን ዋጋ እንዲያገኙ፣ የድካማቸውን ውጤት እንዲያዩ፣ አርፈው ሽምግልናቸው ለምልሞ እፎይ ብለው እነዚህን የደከሙ እግሮችና የደከሙ ወገቦች አርፈው ደስ ብሏቸው ልጆቻቸውን ውጤት አይተው ወደማይቀረው ቦታ ደግሞ እንዲሄዱ ልጆች ትልቅ ኃላፊነት አለባቸው። የልጆች ኃላፊነት እናቶች የሚፈልጉትን ሆኖ መገኘት ነው። ከነሱ ደግሞ ትምህርት መውሰድ ነው። እነሱ ብዙ የሚሉት
ቢጠየቁ ብዙ የሚናገሩት ነገር አላቸው። ብዙ ጊዜ ካልተጠየቁ አይናገሩም። በዝምታ ውስጥ አገር የሚመሩ እናቶች ናቸው። ብዙ አያወሩም፣ አደባባይ ላይ አይወጡም። ቤታቸው ውስጥ ግን ሁሉን ነገር አቀናብረው ቤተሰቡን ቀጥ አድርገው ይዘው ጎዶሎ ሞልተው ወጣ ሲሉ በፈገግታ እንደምን አደራችሁ ሲባል በፈገግታ መልስ የሚሰጡ የሀገራችን ክብሮች፣ የቤተሰባችን ምልክቶች፣ የትውልዳችን ምሳሌዎች ናቸው። ስለዚህ እናመሰግናቸዋለን። ከቤታችን አልፈን በአሁኑ ሰዓት ሀገራችን ብዙ ልጆች በእናትነት መንፈስ መደገፍ ያለባቸው ብዙ ትውልድ ከፊታችን እናያለን። ዓለም ሁልጊዜ መሰረታዊ ነገሩን ጥሎ ሲሄድ ችግር ውስጥ ይወድቃል። ስልጣኔም ቢሆን ስልጣኔን እዚህ ያደረሰው ጠንካራ እናቶች አባቶችም ጭምር ጠንካራ አባቶች በመተባበር ቀጥ አድርገው በያዙት ቤተሰብ ነው ሀገር የተሰራው። ይሄን መንፈስ በትውልዳችን መካከል ይዘን ብንቆም አሁንም ብዙ ልጆችን መታደግ እንችላለን። ብዙ ለወግ ማዕረግ የሚበቁ ልጆችን ተስፋ መስጠት እንችላለን። በእኛም ሀገር ላልወለዷቸው ልጆች እናት የሆኑ ብዙ ታላላቅ ሴቶች ያሉበት ሀገር ነው። ያልወለዱትን ልጅ እንደራሳቸው ልጅ አድርገው አሳድገው ለቁም ነገር የሚያበቁ በሀገራችን ብዙ አንቱ የተባሉ ሰዎች አሉ፣ አሁን በህይወት ያሉ የሌሉ። ይሄ የእናትነት መንፈስ ነው ሀገራችንን ወደፊት ይዞ የሚሄደው። ስለዚህ ዛሬ እዚህ የምናከብራችሁ እናቶች እናንተን ብቻ ሳይሆን ሁላችሁንም፣ በዚህ ያልተገኙትንም መገኘት ያልቻሉትም በገጠር በከተማ ያሉትን እናቶች ሁሉ እንኳን አደረሳችሁ እያልኩኝ ዛሬ ጠዋት ከምኝታዬ ስነሳ ልጆቼ 400 አበባ ቤት ውስጥ ደድረው ነው ከምኝታዬ ስነቃ ቤቱ በሙሉ በአበባ ተሞልቶ ነበር የጠበቀኝና በጣም አመሰግናለሁ። እስካሁን ድረስ እነሱን ሳሳድግ ለወግ ለማድረግ እስኪደርሱ ብዙ ነገሮች ወደ ኋላ ትቻለሁ። እኔ ምልክ እንደናንተ ማለት ነው አበባ በጣም ስለምወድ፣ ነገር ግን 400 አበባ ተሰጥቶኝ አያውቅም እስካሁን ድረስ በዚህ እድሜ። ዛሬ የመጀመሪያ ስለሆነ በጣም ነው ማመሰግናችሁ። በእናንተ ኮራለሁ። በህይወቴ ውስጥ በጣም ደስ ከሚሉኝ ከሰራኋቸው ስራዎች ውስጥ እናትነት ትልቁን ቦታ ስለሚይዝ እናንተን ሳሳድግ ላገኘሁት ደስታና ላገኘሁት ተስፋ ሁሉ ጊዜ አምላኬን አመሰግናለሁ። በጣም ነው ማመሰግናችሁ። መልካም የእናቶች ቀን። በተለይ አዘጋጆችን ከልቤ ማመስገን እፈልጋለሁ። በየአመቱ እንደሚቀጥል ተስፋ አደርጋለሁ። ከዚህ በተሻለ ከዚህ ባማረ። የዛሬው ምግቡን በጣም ቆንጆ ነው፣ ዝግጅቱን በጣም ደስ ይላል። አክብራችሁ ስለጠራችሁን እጅግ በጣም አመሰግናለሁ። መልካም የእናቶች በዓል። ወይዘሮ ፍሬዓለም ሽባባውን እጅግ አድርገን እናመሰግናለን። የሁላችንንም ስሜት ነው የገለጹት። ሁላችንም መናገር የምንፈልገው በውስጣችን ያለው አምቀን የያዝ ነው እሱን ነው የተናገሩት። በጣም አድርገን ነው የምናመሰግነው። በቀጣይ ወይዘሮ ሳራ መሐመድ ወደዚህ እንዲመጡ። እንዴት አመሻችሁ? እግዚአብሔር ይመስገን ይባላል። ሰው በፈቃዱ አያመሽም በእግዚአብሔር ካልሆነ በቀር። በዚች ደቂቃ በዚች ሰከንድ ምህረት በስቶልን ነው እዚህ ያለ ነው። እናቶቻችን ልጆቻችን አጠገባችን ቆመው የምናከብረው። ስለዚህ መጀመሪያ ክብሩን ለእግዚአብሔር ስጡ። በመቀጠል በእውነት በዚህ ቀን በተለይ ወይዘሮ ፍሬዓለም ከተናገረች በኋላ መናገር ከባድ ነው፣ ግን በእውነት የኔን የልብ ሀሳብ ነው የተናገርሽው። እግዚአብሔር ይባርክሽ። እናት ማለት ኮንስታንት ሪሶርስ ናት፣ የማይቆም ሪሶርስ ምንጭ ናት። እና ያችን ምንጭ ለመሆን እግዚአብሔር እድሉን ስለሰጠኝ እናት ስላረገኝ የሶስት ቆንጆ ሴት ልጆች እናት ስለሆንኩ እግዚአብሔርን አመሰግነዋለሁ። በዚህ ቀን
እናት ለመሆን የታደላችሁ ልጆች የምታሳድጉ የጎረቤት ልጆች ቆንጥጣችሁ ያሳደጋችሁ እኔ የብዙ ሰዎች ውጤት ነኝ፣ የብዙ ጎረቤት ውጤት ነኝ እና ላሳደጉኝ ጎረቤቶቼ፣ እናቴ፣ አያቴ፣ መላው ቤተሰቦቼ እንደዚሁ ደግሞ እዚህ ያላችሁ እናቶች በሙሉ በእያንዳንዱ ጎረቤቶቻችሁ በእያንዳንዱ ልጆቻችሁ ላይ ያደረጋችሁት አስተዋጽኦ ቀላል አይደለምና እንኳንም ለዚህ ቀን አደረሳችሁ። በእርግጥ መጽሐፍ ቅዱስ እንደሚል ቀኖች ሁሉ የእግዚአብሔር ናቸው። የእግዚአብሔር ቀኖች ደግሞ የእናቶች ቀኖች ናቸው። የምታምጥ፣ የምትባባ፣ የምትራራ፣ የምትሰጥ፣ መስጠት የማታቋርጥ በምድር ላይ ብትኖር እናት ናት። ለዚህ ነው ሀገር በእናት የምትመሰለው፣ ፀሐይ በእናት የምትመሰለው አይደል? ምንጭ ስለሆነች ነው። ስለዚህ እግዚአብሔር ምንጭ ስላደረጋችሁ እግዚአብሔርን አመስግኑ። እኔም እግዚአብሔርን ነው የማመሰግነው በዚህ ቀን። ዛሬ ልጆቼ በጠዋት ተነስቼ ቸርች ለመሄድ ቤተክርስቲያን ለመሄድ ልቀሰቅሳቸው ስል በር ቆለፉብኝ። ተመለሻሉ። ትንሿ መጣ ማሚስ ነው ልክ አይደለሽም ማለት ነው፣ ያጠፋው መስሎኛል፣ ቀኑንም ረስቼዋለሁ። እሺ ብዬ መቃገላይ ልታጠፍ ገባው። እንደ ልማዴ እኔ ቀስቅሼ ነበር ከዛ መቀጠለው። ከዛ እነሱ ቁርስ ሰርተው አበባ በፒኮክ ሼፕ እግር ያላት አበባ አድርገው ኬክ አዘጋጅተው ለካ ሌሊቱን በሙሉ ሲተረማመሱ ነበር። እኔ ከነሱ ቀድሜ ነው የምተኛው አክቹአሊ ስለሚደክመኝ ማለት ነው። ከዛ በጣም ገረመኝ፣ ልባቸው ገረመኝና በጣም አመሰገንኳቸው። እግዚአብሔር ይባርካቸው፣ እወዳችኋለሁ። እኔ አበባ በጣም ነው የምወደው፣ እንዳንቺ እንደ ብዙ እናቶች አበባ እወዳለሁና በቃ አስደሰቱኝ። በልጆች እግዚአብሔር ያስደስታችሁ። ልጆችን በአምላክ መንገድ መምራት፣ በትህትና መምራት፣ ፍቅር አሳይቶ መምራት መልሶ የሚሰጥ ነገር ስለሆነ እናቴ እንደውም ምንትል ነበረ ወልደሽ ያገኙ ስትለኝ ደነግጥ ነበር። ምክንያቱም የሆነች እድሜ ያለቻቸው አይ ላቭ ዩ ማሚ፣ አይ ላቭ ዩ ማሚ፣ ከዛ አይ ዶንት ዋንት ዩ ማሚ፣ ፕራይቬሲ እንፈልጋለሁ፣ ሊቭ ሚ አሎን የሚባሉ እድሜዎች ላይ ነው አሁን ያለሁትኝ። ከዛ በኋላ ደግሞ አይ ኒድ ዩ ማሚ ይመጣል። ይሄ የተለመደ ነው እና እስካሁን ድረስ ከእናቴ ምክር አላለፍኩኝ። መስመር ሲጠፋኝ እናቴ ጋር ነው የምደውለው፣ አማክራታለሁ። እኔ በእናት ብቻ ነው ያደግኩትኝ። በ9 እህትና ወንድሞች መካከል ብዙዎቻችን ሴቶች ነንና አታጣም፣ ዘዴ አታጣም እናት፣ ጥበብ አታጣም እናት። ባትበላ አይታወቅባት፣ ቢቸግራት ችግሯን አትገልጽ። በሚስጥር እንዳለችው ያ ቀን ያልፋል፣ አልፎ ነው የምትነግረን። እንዲኮ ገጥሞ የነበረ ግን እናንተ እንዳትጨነቁ፣ ውጤታችሁ ዝቅ እንዳይል እንዲሆኜ ነው ትላለች እናት። እና አሁንም ለልጆቼ ምንም አልነግራቸው፣ ልክ ባደግኩበት ማለት ነው። ዝም ነው የምለው እና ሁሉ ጊዜ ማም how many millions do you have ይሉኛል። ስንት ሚሊዮን ነው ያለሽ? ባንኩ ሁሉ ይሰጥሻል ይሉኛል። ትንሿ በተለይ በጣም ነው የምታስቀኝ። how many millions do you are a millionaire ትለኛለች። አንቺ ሚሊዮነር ነሽ አይደል ትለኛለች። ያም የማያልቅ ምንጭ አለኝ የሰማይ፣ ስለዚህ የሚሰጠኛል አምላክ ማለት ነው። እና የምታጡ፣ የምትቸገሩ፣ የምታለቅሱ አይመስላቸው። በቃ ምክንያቱም እናት መመኪያ ናት፣ ምርኩዝ ናት፣ መሸሸጊያ ናት። ምንም ምርጫ የለውም። ወንድ ልጅ የሚሆን ሴት ልጅም ሞር የመከራ መፍትሄ እናት ናት። ሌላው ቢቀር የምትንበረከክ በብዛት እናት ናት፣ የምታነባ እናት ናት፣ በብዙ የምትጸልይ፣ በብዙ የምትማልድ፣ በብዙ የምትሳል እናት ናት። እና ስለ እናትነት ሳስበው ምንቴ ስለ እናት ትናገሪያለሽ ሲለኝ ደነገጥኩ። ምክንያቱም ብዙ እናቶች አሉ ኤክስፒሪየንስ ያደረጉ፣ በቃ የዳሩ አይደል፣ የልጅ ልጅ ያዩ፣
ዩኒቨርሲቲ የጨረሱ ልጆች ያላቸውና እንዴት ብዬ ካልኩ በኋላ ከዛ ጌታ ሆይ አንተ ታውቃለህ በቃ መናገርንም ጥበብንም የሚሰጥ እግዚአብሔር ስለሆነ በሰው ፊት ስትቆሙ ሞገስ የሚሰጥ እሱ ነው። እናንተ ፊት ዛሬ ሞገስ ለሰጠኝ እግዚአብሔር በጣም አመሰግናለሁ። እናት አድርጎ ደግሞ የሚያልፈውን ነገር በሙሉ አሳልፎ አሻግሮ ደግሞ ለውጤት የሚያበቃም እግዚአብሔር ከኔ ጋር ስላለ አመሰግናለሁ። እኔ ዛሬ ነው የማውቀው እሱ ወደፊታቸውን ያውቃል። ወደፊት መሪውን ከያዘው ጋር አብሬ ከተመራው ልጆቼ ትክክለኛ ቦታ እንደሚደርሱ ስኬት ማማ ላይ እንደሚወጡ አምናለሁ። ስለዚህ ከኔ በላይ የሆናችሁ እናቶች ስላላችሁ ከኔ በላይ ብዙ ዋጋ የከፈላችሁ እናቶች ስላላችሁ ብዙ ዋጋ የተከፈለልኝ ልጅ ስለሆንኩኝ ከቤተሰባችን ከዘጠኙ ከመጨረሻው አንድ ወደ ላይ ነኝ እኔና በብዙ ፈተና ያለፈ ቤተሰብ ውስጥ ስለሆነ የነበርኩት በጣም እግዚአብሔርን አመሰግናለሁ። ብርቱ ጠንካራ እናትና ዘዴኛ መለኛ እናት ጋር ስላደግኩ አመሰግናለሁ እግዚአብሔርን። እናንተም እንደዚህ ስለሆናችሁ ያለፋችሁትን ሁሉ አልፋችሁ ስለሆነ ዛሬ እድሜና ጤና ሰጥቷችሁ ለዚህ ልትበረታቱ ልትመሰገኑ የበቃችሁ እናቶች በሙሉ እንኳን ለዚህ ቀን አደረሳችሁ። ሁሉ ቀን የእናንተ ነው። አሁንም እንደ ማለዳ ፀሐይ እግዚአብሔር ብርሃን ያብራላችሁ። አሁንም እድሜ ይጨምርላችሁ። አሁንም ደስታችሁን ያብዛላችሁ። የኔ አምላክ ይባርካችሁ። ተባረኩ። እና እናቶቻችን እግር ስር ቁጭ ስንል ነው ብዙ ነገሮቻችን የሚፈቱት። ከጓደኞቻችን ጋር ያጋጨን ነገር፣ በስራ ቦታችን ያልተመቸን ነገር፣ ምንም የትኛውም ኮንፈርት ያልሰጠን ነገር ለእናታችን ወዲያው ስልክ ደውለን ወይም ደግሞ ቤት መተን ለእናቶቻችን ስንነግራቸው ባለ ብዙ መፍትሄ የሆኑበት ጥበብ፣ ባለ ብዙ ይሄ ሶሉሽን የሚሰጡበት ጥበብ በጣም የሚገርም ነው። አሁን ከእናቶች ጋር ደግሞ ሌሎች እናቶች ጋር ደግሞ ትንሽ ጊዜን እናሳልፋለን። ልጆችን ስለማሳደግ ስለ እናትነት አንዳንድ ጥያቄዎችን እንጠይቃቸዋለን። እናቶች ድን ችግር የፈታችሁበት መንገድ፣ ሌሎች እናቶች ደግሞ በእኔ መንገድ እንዴት አድርጌ ፈትቼዋለሁ የሚለውን ለማወቅ ትንሽ ነገር ነው አብረን የምንቆየው ማለት ነው። ከማን ልጀምር? እሺ በቅድሚያ ራስዎትን ያስተዋውቁልኝ። በህይወታችን መንገድ እንግዲህ ሁላችንም እናድጋለን፣ የምንፈልጋቸውን ነገሮች ለማሳካት እንጥራለን። ከዛ በኋላ ደግሞ ትዳር የሚባለውን ነገር እግዚአብሔር የባረከው ነገር ውስጥ እንገባለን ሁላችንም እና ብዙ ሰው አጨብጭቦ ደስ ብሎት ከዳረም በኋላ ትንሽ ስንቆይ ጥያቄ አለ። ልጆችስ ቤታችሁ መቼ ነው የሚሞቀው? ልጅ ወለዱ፣ በልጅ ተባረኩ፣ እንደዚህ አይነት ነገሮች ይመጣሉና እናትነት ልጅ ከመውለድ በፊት እናትነትን አንቺ የምትይበት መንገድ ምን ነበረ? ከዛ ደግሞ እናት ከሆንሽ በኋላስ ምን ይመስል ነበር? እሱን ትንሽ አካፊ። በቅድማ እግዚአብሔር ክብር ለሱ ይሁን ለዚህ ላደረሰ። እናትነት ማለት በጣም እግዚአብሔር ሞገስ የሚሰጥ ነው። ሁለት ደግሞ እኔ ካገባሁ ከወለድኩ በኋላ የእናትነት የእናቴ ፍቅር ከወለድኩ በኋላ ያወቅኩኝ። እናትነት ማለት በጣም ፈተና አለው። በፈተናም እግዚአብሔር ይረዳል። እሱ ከለመኑት ሁሉም የተወለደን ይባርካል። ለሁሉም እግዚአብሔር ይባርክ። እግዚአብሔርን በጣም አመሰግነዋለሁ። ቅዱስ አማኑኤልን እዚህ ደረጃ ደርሼ መጥቼ እዚህ ቁጭ ብዬ ስለ እናትነት ማውራቴ ትልቅ ነገር ነው። እግዚአብሔር የተመሰገነ ይሁን። እና እናትነት ማለት በጣም ከባድ ነው። በኔ በኩል በጣም ከባድ ነው። በእርግጥ ያላየው ቀለል ያለው ይመስላል። ትዳር ሲባል ቀላል ነገር ነው የሚመስለው። ትዳር ማለት ልክ እንደ ተራራ ገፍተሽው ማትገፊው ከባድ ነው ትዳር ማለት ነው። እና በልጅነትና ትዳርን ሰዎች ሲያወሩ ስለ ትዳር ስንሰማ ቀላል ነገር አድርገነው ነው የምናየው። በጣም ቀላል፣ ግን ትዳር ማለት ከባድ ነው። ልጆችም በእናትነት ስር ሆነን ልጆቻችንን ማሳደግ፣ ለልጆቻችን የምንከፍላቸው መስዋዕትነት ከባድ ነው። ለምን ልጆችሽ ከአንዱ ቤት ያዩትን ከአንዱ ቤት ለማየት ልጆቼ እነዛን ቤት ሄደው ይሄንን ቤት አዩ ብለን ለልጆቻችን ጎንበስ ቀና ደፋ እያልን
ትምህርትም ድረስ ላለመማርም እንችላለን ልጆች ከዚህ በፊት ወልደን ከሆነ ለምን ልጆቻችንን ለማሳደግ ልጆቻችን አደጋ ውስጥ እንዳይወድቁ እና እናትነት ማለት ከባድ ነው። ከባድ ስሙ ቀላል ይመስላል። በእርግጥ አስተምረናቸው ስራ ሲዘናቸው እዚህ ደረጃ ስናያቸው ቀላል ነው የሚመስለው። እኔ በበኩሌ ስለኔ ህይወት መንገር ፈልጋለሁ አይደል እንዴ? እኔ ሳገባ በ15 ዓመቴ ነው የወለድኩት የመጀመሪያ ልጄን በ16 ዓመቴ። ቀጥዬ ደግሞ በአመቱ 3 ልጆች ነው የወለድኩት። እግዚአብሔር የተመሰገነ ይሁን እና እነሱን ለማሳደግ በጣም በዚህ በልጅነቴ በጣም ዋስትና ነው የከፈልኩት። እግዚአብሔር የተመሰገነ ይሁን። 5 ልጆች አሉኝ። 5ቱም ልጆቼ ተምረው ጨርሰው ስራ ሲያቸው አግብተው የልጅ ልጆች አይተዋል። እግዚአብሔር የተመሰገነ ይሁን። ቅዱስ አማኑኤል ስሙ የተመሰገነ ይሁን እና ልጅ ሲባል ትዳር ሲባል የበፊቱ በጣም ትትና አለ፣ አክብሮት አለ። ባሎቻችን እንዴት እንደምንይዝ እንዴት እንደምንቀበላቸው ብዙ ነገር አለ። በእርግጥ በአሁኑ በኩል ደግሞ ስንሄድ እኔ ሰማይና ምድር ማለት ነው ትዳር በአሁኑ ዘመንና በበፊቱ ዘመን ስናይ እኛ በበፊቱ ትትናችን አለ፣ ቤታችንን ማክበር አለ። ወተን እንደልባችን አንሄድም፣ ቤታችን አለ ተብሎ በቤታችን እንቀመጣለን። ልጆቻችንን ለማሳደግ ምን እናልብስ ብለሽ ስራም ትተሽ ወደ ንግዱም ትገቢያለሽ። ለምን ልጆችን ለማሳደግ ስትይ ማለት ነው። በጣም ይከብዳል እና እግዚአብሔር የተመሰገነ ይሁን። እናትነት እንደኔ ለፍቶ ደክሞ ልጆቹን ላደረሰ እናቶች በጣም አመሰግናቸዋለሁ። እኔም እግዚአብሔር የተመሰገነ ይሁን። አሁን ማለት 5 ልጆቼ ወልደው አንዱም ወንድ አለ 14 የልጅ ልጆች አሉ። እግዚአብሔር የተመሰገነ ይሁን እና ትዳርን በትትና መያዝ፣ ትዳርን ገፍቶ መጨበጥና መያዝ፣ አክብሮት ከሁሉም ነገር ፍቅርና አክብሮት ነው። ሀብት ዋጋ የለውም በትዳር ውስጥ ማለት ነው። ለምን ትዳር ውስጥ ፍቅር ካለ አክብሮት ካለ ሀብቱ ሳትፈልጊው ነው የሚመጣው። ለምን ክብር አለ። ልጆችሽም ደግሞ የኔንና አባታቸውን አርአያ ይዘው እግዚአብሔር የተመሰገነው ለትዳራቸው በጣም ጥሩ ናቸው እና እግዚአብሔር የተመሰገነ ይሁን። ትዳር ማለት እንደዚህ ነው ብዬ ነው። አሁንም በጣም ነው ባለቤቴ ነው የምወደው። እሱም ላለ ያለው ፍቅር ከባድ ነው። እኔ መጣሁት እንዳጋጣሚ ሆኖ ነው አጋጣሚ ሆኖ ነው የመጣሁት። ልጄ ወልዶ የልጄ ሚስት ወልዳ ላርስ ነው ልጠይቅ ነው የመጣው። አጋጣሚ ሆኖ ትንሿ የመጨረሻዋ ልጅ 5ኛዋ አለች እዚህ። እሷ ይሄ ነገር አለ እናቴ ማየት አለብሽ ብላ ይዛ ይመጣች እና እግዚአብሔር የተመሰገነ ይሁን። ይሄን ሁሉ ማየት ቻልኩኝ እና እናትነት ከባድ ነው። እግዚአብሔር የተመሰገነ ይሁን። እኔንም ለዚህ ላበቃኝ ለልጅ ልጆቼም ለሞላው የኢትዮጵያ ሕዝቦች ሁሉ እናቶች በጣም አመሰግናለሁ። ክብር ለእናንተ ይሁን። በጣም እናመሰግናለን። እንኳን ወደዚህ መጣችሁልን፣ እንኳን ይሄንን ነገራችሁን። ደስ የሚል የህይወት ልምድ ስለሆነ እንኳን አጋራችሁን። ወደ ቀጣይ ሳልፍ እንግዲህ እዚህ ቦታ ላይ የመጣ ነው በልጆቻችን ግብዣ ተጋብዘን ነው የመጣ ነው። ልጆች በጣም እናመሰግናለን እናቶቻችሁን እዚህ ቦታ ላይ ለመጋበዝ እናቶቻችሁን የእናቶች ቀንን ምክንያት በማድረግ እነሱን ደስ እንዲላቸው ለማድረግ ስለመጣችሁ ከልብ አድርገን እናመሰግናለን። ቀጣይ ጥያቄ ግን ትንሽ ለሁሉም ሰው ፈታኝ የሚሆነው ይመስለኛል። ልጆች በልጅነታቸው የምትሏቸውን ወይም ደግሞ እናቶቻችን አባቶቻችን የሚሉንን በቀላሉ እንቀበላለን። እሺ ወደዚህ ነው መስመር ሲያሳዩን እንሄዳለን። ትንሽ ከፍ እያልን ስንመጣ ከጓደኛ ጋር በትምህርት ቤት ጊዜ ማሳለፍ ሲመጣ እድሜ ከፍ እያለ ሲመጣ አፍላ እድሜ የሚባለው ላይ ሲደርሱ ልጆች ሀሳባቸውን አግሬሲቭሊ መግለጽ ሲጀምሩ ወይም ደግሞ እነሱ የሚፈልጓቸው ነገሮች ብቻ ካልተደረጉ ደስተኛ የማይሆኑባቸው ጊዜዎች አሉና እነሱን ጊዜዎች አፍላ የነበሩባቸውን እድሜያቸው ትንሽ አስቸጋሪ የነበረበትን ጊዜ እንዴት አለፋችሁት? በቅድማ እግዚአብሔር ክብር ለሱ ይሁን። እኔ እግዚአብሔር የተመሰገነ ይሁን። ለፈጣሪ ሁሉ የሰጠኝም 3 ልጆች ነው የሰጠኝ ሴትም። እግዚአብሔር ክብር ለሱ ይሁን። እኔ እግዚአብሔር እሱ በቃ ምንም ነገር አላስቸገሩኝም። ምንም ማራሉ ተማሩ፣ ስራም ጀምር ያዙ፣ ሴቷን ወለደችልኝ እና ምንም ነገር እግዚአብሔር ልጅ ሲሰጥሽ ለሱ መስጠት አሳልፉ። እሱ ሁሉም ያረጋል፣ ያሳድጋልም ይባርካልም። እኔ ለእግዚአብሔር ነው ማመሰግነው። ልጆቼ ምንም ያሉኝ ነገር የለም። በጣም አንገታቸው ደፍተው ምን ብለው ክብር ለሱ ይሁን።
እኔ ለሁሉም ለእግዚአብሔር ለሰው ለሁሉም ምነግረው ለእግዚአብሔር መስጠት በቃ የሰጠም እሱ ነው። እንዲባርክም እግዚአብሔርም ልጆች እንዲባርክ የሁሉም እንዲባርክ እኔ ጎረቤትም የምንም አልልም መክሬ እንዲ ነው ብዬ ለልጆቹም ሁሉ ትትና እንዲኖራቸው ፍቅር እንዲኖራቸው ከእግዚአብሔር ጋር እየመከርኩ ክብር ለሱ ይሁን። እግዚአብሔር የተመሰገነ ምንም አላስቸገሩኝም። ለሱ ክብር ምስጋና ይሁን። ለሁሉም ምነግረው ሁሉም ሰው እግዚአብሔር ነው ልጅ የሚሰጠው የሚባርክም እግዚአብሔር ነው። ለሱ ከተሰጠ ማንኛው ነገር ይባርካል። ልጅም ካስቸገረ ጌታ ሆይ አንተ ባርክልኝ፣ ጌታ ሆይ ልጆቼን አንተ ሰጠኝ ብሎ ሁሉም እግዚአብሔር ከሰጠ እግዚአብሔር ይባርካል። በእኛ ምንም አቅም የለንም። የሚያደርግም የሚያስተካክልም በክፉም ነገር የሚጠብቅ እሱ ብቻ ነው። እኔ ሁሉም እናቶቼን ወንድሞቼ ሁሉም መከራችሁ ይሄ ነው። በቅድመ እግዚአብሔር ይስጥልን። እኔ በበኩሌ እኔ ልጆቼ ምንም ያስቸገሩኝ ነገር የለም። ለምን ከቤት ያዩት የኔንም ያባታቸውን ልፋትና ድካም በማየት እኔ አንድም ልጅ እኔ ከምሰራው ማለት ለነሱ ብዬ ትምህርቴን ትቼ ነው ከ9ኛ ክፍል ትምህርቴን ትቼ ወደ ልጆች ማሳደግ ነው የገባው። ያን ጊዜ 3 ልጆች ነበሩኝ። በኋላ ነው 2 ልጆች የጨመርኩት። የኔን አሪያ ይዘው እኔ የምሰራውን ስራ ይሰሩልኛል እንጂ በቃ እኔን ለመደገፍ ጎንበስ ቀና ይላሉ እንጂ አስቸጋሪ ጊዜ ነው የምለው ምንም ቀን የለም። አልጎርምሱም ይሄ ነው የምልም የለም። በትርፍ ጊዜያቸው ቤተክርስቲያን ፈቅዳለሁኝ። ቤተክርስቲያን ይዘው ሄደው ይመጣሉ። ከዛ ያነባሉ። ያው የመምህር ልጆች ታቂ እንደውም ብዙውን ጊዜ ከአካባቢ ከመንበብ ከምናምን አይወጡም። ስለዚህ ያስቸገረኝ ልጅ ምንም የለም። ልጆቼ በጣም ነው ማመሰግናችሁ። በጣም ወዳችኋለሁኝ። ወንድምም እህትም ሆነው ነው ልጆቼ እኔ ኩያ ልጆቼ ናቸው። እግዚአብሔር የተመሰገነ ይሁን። አሁንም ክፉ ነገር ይጠብቅልኝ። ከልጅነ ልጆቻቸው እድሜ ጤና ሰጥቷቸው እኛ የደረስንበት ደረጃ እንዲደርሱልኝ ፈጣሪን አመሰግናለሁ። በጣም አድርገን የምናመሰግነው ሀሳባችሁን ስላጋራችሁን እዚህ ድረስ መጣችሁ እንዴት እንዳለፋችሁ ስለነገራችሁን በጣም ደስ ብሎናል። እዚህ ስለመጣችሁ እናመሰግናለን። በክብር እንደመጡ ተቀበሉልኝ። እናቴ በጣም ነው ማመሰግናት። ለኔ በጣም ትልቅ ነገር ናት። ለኔ እናቴ በጣም መከራ አይታለች በኔ ብዬ አምናለሁ እና ለኔ ያረገችልኝ እገዛ በሙሉ ከዚህ ስጦታ በላይ ይገባታል። እናቴ ህይወቴን ራሱ ሰጣት በጣም ደስ ይለኝ ነበረ። ያው እናቴ አመሰግንሻለሁ። 6 ዓመት ብቻዋን ሲንግል ሆና ነው ሶስታችንን ሬዝ ያረገችን እና ስለሱ ነገር ቴንክ ዩ እላታለሁ። መከራ በልታለች እና እሱ አመስግንሻለሁ እናቴ። ሞራል ያስፈልጋል። ሞራል በደንብ እሺ እኔ እዚህ ጋር የቆምኩትኝ አይበቃም ለሷ ብገልጥ በወራ እድሜ ልኬን አውርቼ ገና ይቀጥላል እና ሳመሰግናት የሆነ አይበቃም ብቻ ባመሰግናት የሚያልቅ አይደለም የሷ ላመሰግናት የሚገባኝ ያክል እና ለኔ የሆነችልኝ በጣም ከመጠን በላይ ነው። እናትም አባትም እህትም ወንድምም ጓደኛም ሆነ ያሳደገችኝ እናቴ ብቻ ነች ብቻዋን እና ያው አመሰግናለሁ። ማዬ ኑሪልኝ። እኔ ልልሽ የምችለው እግዚአብሔር ዘመንሽን ሁሉ ይባርክልሽ። በጣም እናመሰግናለን። ላረግሽልን ነገር ማለት መክፈል አንችልም። ምንም ብናወራ ብንነግርሽም መክፈል አንችልም እና እግዚአብሔር ይክፈልሽ። እናመሰግናለን ስለ ሁሉ ነገር። እንኳን አደረሰሽ። ሞራል ስጣቸው። ወደ ቀጣይ እንግዲህ ለዛሬ ቀን ማሚዬ እንኳን አደረሰሽ። ማሚ ብዙ ነገር አልፋለሽ በእኛ አንድ ላይ ብዙ ነገር አይተናል። ብቻ
ይሄ ነው ማለት አልችልም እና በጣም እድለኛ ነኝ ከሷ በመፈጠሬ። ሁለቱንም ነው አባቴም በህይወት የለም ግን አባቴንም ተክታውን በጣም ብዙ ነገር ብቻ አለ ያሳለፍነው ነገር በህይወታችን። ስለ ሁሉም ነገር አመሰግንሻለሁ፣ ስላሳደግሽኝ፣ ለዚህ ስላበቃሽኝ። ላንቺ በጣም ብዙ ነገር ይገባሻል። ሞልቶልኝ በጣም ብዙ ነገር ባረግልሽ እድሌ ነው። እድሜ ይስጥሽ የኔ እናት ለዚህ ስላበቃሽኝ። እግዚአብሔር እድሜና ጤና ሰጥቶሽ ብዙ ነገር እንዳደርግልሽ እና የእኛንም የልጅ ልጆች እንድታይ ይርዳሽ የኔ እናት። አንቺ ሁሉም ነገር ይገባሻል። ያ that's why ስጦታ የሰጠሁሽ። በጣም ወድሻለሁ፣ አከብርሻለሁ የኔ እናት። ሞራል ስጣት። እውነት ለመናገር ዛሬ በድንገት ነበረ ሳልነግራት ይዣት የመጣሁት። ሰርግ ነበር እንመጣለን ያልኳት የነበረው እና እዚህ ስትገባ በር ላይ እንኳን ለእናቶች ቀን አደረሰሽ ስትባል ጊዜ በቃ ስሜቷ ሲለዋወጥ ደስ አለኝ እና የኔ እናት በጣም ብዙ ዋጋ ከፍላለች። 3 ልጆችን ስትወልድ የኔን ታናናሾች አጠቃላይ 3 ነን እና አባታችን የሞተው እኔ 5 ዓመት ልጅ እያለሁ ነውና ከዛን ጊዜ ጀምሮ አለማቋረጥ የከፈለችው ዋጋ እኔ እንዳልበላሽ ወደ መጥፎ ህይወት እንዳልገባና ምንም አይነት ነገሮችን እንዳላስብ የሚያደርግ የሚያስደስት ህይወት ሰጥታ ነው ያሳደገችን። የሷን ውለታ እኔ መክፈል አልችልም። አንዳንዴ እድሜን መስጠት የሚችል እግዚአብሔር ነው እና እግዚአብሔር እድሜ ሰጥቷት የምትፈልገውን ሁሉ ነገር ማሟላበትን አቅም እንዲሰጠኝ እግዚአብሔርን ለምነዋለሁ። እወድሻለሁ እናቴ፣ በጣም ነው ማከብርሽ። እኔም ስለ እናታችን ላውራ ብል ጊዜው አይበቃም፣ ግን በጣም ብዙ ዋጋ ከፍላ ለብቻዋ በልጅነታችን ነው አባታችን ያረፈው። እንደ እናትም እንደ አባትም ሆና ባህሪያችንን አካሄዳችንን ሁሉ በእግዚአብሔር ፊት እንድናደርግ አድርጋ ዛሬ ላለኝ ማንነት ዛሬ ላለኝ መልካም ነገር ትልቅ አሻራ አድርጋ ያሳደገች እናታችን ነች እና በጣም ነው የምወድሽ እና ረጅም ዓመት ኑሪ፣ ብዙ ደስተኛ ህይወትን እመኝልሻለሁ። አመሰግናለሁ። በእርግጥ ምንም ብያት አላቅም ማለት እማልላት ምንም አይነት ቃል ስለማይገልጻት ነው። ብቻዋን ያሳደገችን፣ ብዙ ቻሌንጅ ከፍላለች። ማለት 4 ጎረምሳ ሰዎች ማሳደግ በጣም ከባድ ነው። ባህሪያችን አለ፣ ፍላጎታችን አለ፣ በጣም ብዙ ነገር አለና ምንም ነገር ሳይበግራት ይኸው አለን ከሰው እኩል አድርጋን ምንም ሳይጎልብን በጤና በጣም ነው የምወድሽ ብያት አላቅም። በእርግጥ አሁንም በጣም ነው የምወድሽ። እድሜ ጤና ይስጥሽ። በቃ ሞራል ስጧቸው። ነግሪኝም እየነገርሽኝን ያለፍሻቸውን ሲቹዌሽኖች ስትራግሎችን እንዳለ አልፈሽ እኔን እዚህ ጋር ስላደረሽኝ ሆፕፉሊ ደግሞ እኔ የሆነ ቀን የራሴንም ስራ ይዤ አንቺንም ሪታየር አድርጌ አሰርፍሻለሁ። ቴንክ ዩ ማይ ዛሬ ጧትም እያልኳት ነበርና ማይ ማለት ለኔ እንደ ታላቅ እህት፣ እንደ እናት፣ እንደ ጓደኛ፣ መካሪ፣ አጋዥ ነችና ምንም ነገር ሲያጋጥመኝ መጀመሪያ ለሷ ነው የምነግራት። በጣም ነው የምትረዳኝ። እኔም እህቴም አልመጣችም፣ አባቴም ከነ ቤተሰቦቻችን በጣም ነው የምንወዳት። ውለታሽን እክሳለሁ ማለት አልችልም፣ ማለትም የእናት ውለታ አይካስም፣ ግን እሞክራለሁ። በጣም ነው የምወድሽ። በጣም እናመሰግናለን። ሮል ሞዴሌ ናት፣ ቤስት ፍሬንዴ ናት። አሁን እናገራለሁ ስል 10 ጊዜ ነው እጄን ያወጣሁትና ማልቀስ የለም ያለች ነበር። አላለቅስም፣ ስላለሽልኝ በጣም ደስተኛ ነኝ። ሁሌም ቤስት ፍሬንዴ። የቅድም ንግግር ሲያደርጉ በጨነቀኝ ሰዓት ሁሉ በቃ መጀመሪያ የምደውለው እናቴ ጋር ነው። መልስ አታጣም የኔም እናት። መሆን የምፈልጋት አይነት ሴት ስለሆንሽ ስትሬንጀር ብትሆኝም እንዳንቺ አይነት ሰው ነበር መሆን የምፈልገውና በጣም ነው የማወድሽ።
እግዚአብሔር እድሜና ጤና ጨምሮ ጨማምሮ ይስጥሽ እናቴ። አመሰግናለሁ። እናመሰግናለን። እግዚአብሔር ሁለተኛ እድል እንደሰጠኝ ነው ማምነውና የዛሬ 2 ዓመት እናቴ የጡት ካንሰር በሽተኛ ነበረች እና ትተርፋለች ብዬ አላሰብኩም እና እግዚአብሔር እድል ሰጥቶኝ ለዚህ ቀን ስላደረሰኝ በጣም አመሰግናለሁ እና ጨርሶ እንዲማርልኝ ጸሎት አድርጉልኝ። አመሰግናለሁ። በጣም እናመሰግናለን። በብዙ ነገር አስከፍቼሽ ሊሆን ይችላል፣ ግን ይቅርታ ይኸው በእናቶች ቀን ጠይቅሻለሁ። በጣም ነው የምወድሽ። ላይክ በብዙ ነገር ቃል የለኝም፣ ብቻ ግን እወድሻለሁ። ለእኔ ይሄ በጣም ትልቅ እድል ነው። አንቺን እንደምወድሽ እንደማመሰግንሽ ለመናገር በሁሉም ነገር ስላሳደግሽኝ። አንዳንዴ ሰው ፋይናንሻሊ በጣም ስትሮንግ ይሆንና ጊዜ ደግሞ የሚያጣ ልጅ ይኖራል። ለእኔ ጊዜሽንም እውቀትሽንም ሰዓትሽንም በውጭ እንደ ወንድ ሰርተሽ ውስጥ ደግሞ እንደ እናት አብረሽን ቆመሽ ስላሳደግሽኝ አጠገባችን ስለቆምሽ በጣም ነው የማመሰግነው። በጣም ወድሻለሁ። እግዚአብሔር ካንቺ ጋር ይሁን። ብዙ ነገር ልናገር እችላለሁ። የዚህን ያህል ከዚህ በፊት ያወራኋቸው ነገሮች እንዳልሆኑ እኔም አውቃለሁ፣ በልቤ ያስቀመጥኳቸው ነገር ግን ሁሌም ልቀይረው የማልችለው እውነትና ሀቅ ነው። የሚቀመጥ እስከ ዘላለም ከኔ ጋር የሚቆይ ሀቅ ነው። ስለተደረገልኝ ነገር ሁሉ አመሰግናለሁ። በዚህ አጋጣሚ እናቴ እወድሻለሁ። እንኳን ለእናቶች ቀን በሰላም አደረሰሽ። እንኳን ለእናቶች ቀን አደረሳችሁ። ሁላችሁም ትላልቆችም ሆናችሁ ወጣቶች የወለዳችሁ ማለት ነው። እናቴን በጣም ነው ማመሰግናት። እናቴ የኔ እናት ብቻ ሳትሆን የብዙዎች እናት ናት። ጌታ ኢየሱስ ይባርካት። 7 ልጅ አላት። እንደዚሁ በተጨማሪ ወስዳ ደግሞ 2 ልጆችን ታሳድጋለች። ሁለቱም ልጆች አሁን አንደኛው 2 ልጅ አለው፣ አንደኛዋ ደግሞ ኦልሬዲ ጌታ ኢየሱስ ረድቷል ልታገባ ነው። ስለዚህ እንደምትታየው አይደለች። እግዚአብሔር ጸጋ አብዝቶላት ብዙ ነገርና አልፋ ነውና እኛን ለዚህ ያደረሰችን ጌታ ኢየሱስ እንግዲህ እኔ ሁሌ የምለምነው ጌታ ሆይ እናቴን ምንም አታድርግብኝ ነው ምንም ግን ያው እግዚአብሔር በፈቀደው ሰዓት ሁሉ ይሆናል። እድሜና ጤና እግዚአብሔር አምላኬ ከማንም በላይ እድሜ ጨምሮ ይስጣት። በጣም ነው የምወዳት። እግዚአብሔር ከፍ ያድርጋት። ሁላችሁንም እናቶች እግዚአብሔር ከፍ ያድርጋችሁ። አመሰግናለሁ። እዚህ የተገኛችሁ እናቶችም በቦታ ያልተገኛችሁም እንዲሁም በማህፀንም ይሁን በልብ አርግዛችሁ የወለዳችሁ ሁላችሁንም እንኳን ለእናቶች ቀን አደረሳችሁ ማለት እወዳለሁ። እንግዲህ እናታችን ለኛ ሁሉ ነገራችን ናት። እናትነት እንዲሁ በቀላሉ በአፍ ብቻ የሚገለጽ ነገር ራሱ አይደለም። በጣም ከባድ ነው ፊሊንጉን ኤክስፕረስ ለማድረግና የኛ ብቻ እናት ሳትሆን ሌላ ብዙ ልጆችን እናታችን አሳድጋለች። 6 ልጆች አሉ። ከዛ ውጪም ብቻ ብዙ ልጆችን አሳድጋለች። ሁሉም ወልደዋል። እኛን እዚህ ለማድረስ በጣም ብዙ መስዋዕትነት ከፍላለች። እናቴ በጣም እንወድሻለን። ሁሉ ነገራችን ነሽ። ያንቺን ነገሮች ሁሉ ትተሽ ለኛ አድርገሽ ያንቺን ድምቀት ትተሽ እኛን አድምቀሽ ሳትማሪ እኛን አስተምረሽ እዚህ ስላደረግሽን በጣም ነው የምናመሰግነው። ረጅም እድሜና ጤና ይስጥልን። ላንቺ ባይገባሽም ግን ትንሽ የሚባል ስጦታ አዘጋጅቼልሻለሁ። እንኳን ለእናቶች ቀን አደረሰሽ። በጣም ነው እሺ። ልጄን በጣም ነው የማመሰግነው። ልጆቼን ፈጣሪ ክፉ ነገር አድርግብኝ። የኔን እድሜ ባለውበት ደረጃ እነሱንም እድሜ ሰጥቷቸው እንደዚሁ ብዙ የልጅ ልጅ እንደኔ አግኝተው እንዲባረኩልኝ ፈጣሪን አመሰግናለሁ። ለእናት እንግዲህ ምንም ስጦታ አይመጥናትም። አንድ ጓደኛዬ ለእናቴ ምን ልስጠው ስለው ለእናትሽ በቃ እኔ ደስተኛ ነኝ በያት፣ ያ ለእሷ ትልቅ ስጦታ ብሎኝ ነበር። እንግዲህ እኔ በጣም በህይወቴ ደስተኛ ነኝ። ይሄ ለአንቺ ከሚገባሽ በጣም በጣም በትንሹ ነውና አሁንም በድጋሚ ሁላችሁንም መልካም እናቶች ቀን እላለሁ። በጣም አመሰግናለሁ። እናት በጣም አላውቅም። እኔም በጣም ሴት ስለሆንኩኝ ወደፊትም እናት ነው ማለት ላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። በጣም የደስታ ነው
የሁላችሁም እናት እንኳን አደረሳችሁ። ሁሉም እግዚአብሔር ያክብራችሁ፣ ለትልቅ ያደርሳችሁ፣ ኑርሉን። በጣም ወዳችኋለሁ። እናቴ በጣም ወድሻለሁ። ቴንክ ዩ። ቃሉን መጥራት ያቅተኛል፣ ግን አያቴ ነች፣ ግን እናቴ ነች። እናቴ ስላት ላይ ከቃላት በላይ ነው ማለት መናገር ያቅተኛል፣ ግን በጣም ትለያለች። የኔ እናት በጣም ትለያለች። ላይክ I don't have words like for her. like በጣም የምታሳዝን እናት ነች። በጣም የምትለፋ እናት ነች። ላይክ ቆማ እንደምታድር ነው የምቆጥረው። ላይክ ስለኛ ብቻ ቃላት የለኝም። እድሜ ይስጥሽ። ወድሻለሁ። አስቀድመን ሁላችንም በየቴብላችን ላይ የሜትሮፖሊታን የእጣ ማሸነፊያ ኪዋር ኮድ አለ። እሱን እየሞከራችሁ ከዚህ በመቀጠል የእጣ ስነስርዓት ስለሆነ የሚከናወነው ሁላችሁም በየቴብላችሁ ያለውን እድል እየሞከራችሁ እንዲሆን ጋብዛለሁ። መልካም ምሽት። አባቴ ሞቶብኝ በሕፃንነቴ ልክ ማሳደገችኝ ብቻዋን እናቴ ሳይርበኝ ሳይጠማኝ ወይም ሳልታረስ ነው ያሳደገችኝ እናቴ እዚህ እስኪደርስ የእናቱ ውለታዋን ባውሳ ወዳለሁ ደግነቷ ፍጹም መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። እናቱን የማይወድ ሰው አለ ቢሉኝ ሰው ነው አልለውም አውሬ ነው ባይ ነኝ። የዋሂቷ እናቴ እኔን ወላዲቷ ዘወትር ይሰማኛል እውነተኛነቱ የእናቱ ውለታዋን ባውሳ እወዳለሁ ደግነቷ ፍጹም መሆኑን አውቃለሁ። ወላጅ እናት እኮ ፍጹም ሳትሰለች ከራሷ አስበልጣ ልጇን ትወዳለች። ከራሷ አስበልጣ ልጇን ትወዳለች። ከመፀነስ ጀምሮ እስከ መውለድሽ አቤት እማምዬ አንቺ ጭንቀትሽ እማምዬ እናቴ እንዴት ላድርግልሽ 9 ወር በሙሉ ችለሽ በሆድሽ በምጥና በጣር እንደዛ ሁለሽ 3 ዓመት ለግን በወገብ አዝለሽ ከማር የሚጣፍጥ ጡትሽን አብቅልተሽ
ዛሬ 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 ሳለሽ በቁምሽ እመዬ 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 ምን ልታዘዝሽ ዛሬ 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 ደረስኩልሽ ከመፀነስ ጀምሮ እስከ መውለድሽ አቤት እማምዬ አንቺ ጭንቀትሽ እማምዬ እናቴ እንዴት ላድርግልሽ ደግሞ በዚህ ላይ የስራሽ መብዛቱ እንጀራ መጋገር ወፍጮ ማስፈጀቱ ውሃውን ከወንዙ ስራ መቅዳቱ ተቆጥሮ አያልቅም ስራው የማጀቱ ዛሬ 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 ደረስኩልሽ እመዬ 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 ምን ልታዘዝሽ ዛሬ 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 ሳለሽ በቁምሽ እመዬ 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 ምን ልታዘዝሽ ዛሬ 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 ደረስኩልሽ እመዬ 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 እናቴ እመዬ እመዬ ኩሪፍቱ የአንድ ቀን ለእናቶች የአንድ ቀን የመዝናኛ ፕሮግራም አዘጋጅቷል ማለት ነው የሚሆነው። ስለዚህ እጣውን እናወጣለን። ቁጥሩን የሚያወጣልን ሰው አንድ ሰው፣ እጣው የሚያወጣ ሰው። ሁላችሁም እጃችሁ ላይ ያለውን ቼክ እያደረጋችሁ የወጣው ቁጥር 23 ነው። 23 እጁ ላይ ያለው ሰው እዛ ጋር እሺ፣ 23 ቁጥር ወጥቷል። እንኳን ደስ ያላችሁ። ሌላኛው እጣ ይወጣል። 14 የእጣ ቁጥር 14 እዚህ ጋር ባለ ዕድለኛው ተገኝቷል። ሶስተኛ ቁጥር ቁጥር 21 ቁጥር ወጥቷል። እሺ ሌላኛው እጣ ይወጣል። አሁንም ቁጥር 11 ቁጥር እጁ ላይ ያለ ሰው እሺ ወጥቷል። 11 ቁጥር እሺ እሺ የመጨረሻው እጣውን ይወጣል። 18 ወጥቷል። እሺ ኪውአር ኮድ ጋር ሁላችሁም ሬጂስተር አድርጋችኋል ብዬ አስባለሁ። ያላረጋችሁም ስልካችሁንና ቁጥራችሁን ኦልሬዲ ይዤዋለሁ። አሁን ላይ እጣውን እናውጣና በተመዘገባችሁት መሰረት የምናቀርብላችሁ ፓኬጅ ወይም ደግሞ ስጦታ የሚሆነው ኩሪፍቱ ያዘጋጀው ፓኬጆች አሉ። ከዛ መሀል ለእናቶች የሚሆን ብለን ያሰብነውን ስፔሻል የሆነ ጊፍት ይኖረናል። ወደ ቁጥሩን ማውጣት እንሂድ ማለት ነው። 3 ቁጥር ምራፊ ሄዋን ኃይሉ፣ ሙና አብዱል ሐሚድ፣ መሀሊት ኃይሉ። የት ጋ ነሽ? እሺ ኮንግራቹሌሽን 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 we are so happy የመጨረሻ እጣ ነው የሚሆነው። መልካም እድል ይሆንላችሁ። ኮንግራ በስ ፍቃድ
መልካም የእናቶች ቀን። በጣም እናመሰግናለን። ስማችሁን የጠራዋችሁ ሰዎች ኦልሬዲ ፓኬጅ ስላለን ከእናንተ ጋር እንነጋገራለን። እጣ ስናውጣ የነበረው ቁጥር የደረሳችሁ ሰዎች ወደዚህ ትመጣላችሁ። ባለድለኞቻችን እንኳን ደስ ያላችሁ። ዘና እንድትሉ እንግዲህ በዚህ ቀን እዚህ ስለተገኛችሁ እናቶቻችሁን የጋበዛችሁ እናት ሆናችሁ ደግሞ የተጋበዛችሁ እንኳን ለዚህ ለተወደደ ቀን አደረሳችሁ። ስጦታችሁን ልስጣችሁ። ሞራል ስጧቸው። እሺ፣ አመሰግናለሁ። ፕሮግራማችን የተለያዩ ዝግጅቶችን የተለያዩ ክንዋኔዎችን ወደ እናንተ ሲያደርስ ቆይቷል። ዊዝደም ፕላስ ካምፓኒ ይህንን የልዩ የሆነ የእናቶች ቀንን በኢትዮጵያ ለመጀመሪያ ጊዜ በእንዲህ መልኩ እራት ከእናቴ ጋር በተሰኘ መልኩ እራት ከእናቶቻችን ጋር እንድንበላ እድሉን አመቻችቶልናል ማለት ነው። ይሄ ነገር አሁን የመጀመሪያ ይሁን እንጂ ዊዝደም ፕላስ ካምፓኒ ከዚህ በኋላም እንግዲህ ቀጣይነት ባለው መልኩ ከእናቶቻችን ጋር በቀጣይ ስንገናኝ ምናልባትም ቁጥራችን በጣም በዝቶ ሊሆን ስለሚችል በጣም ደስ ይለናል። ስለዚህ ከዊዝደም ፕላስ ካምፓኒ ምንቴን ወደዚህ ጋብዘውና ትንሽ ነገር ይለናል። ተቀበሉልኝ። አመሰግናለሁ በሉት። ቴንክ ዩ። እንኳን ደህና መጣችሁ። በመጀመሪያ የእናቶች ቀን ብለን ስንጠራ ወይም ደግሞ ሶሻል ሚዲያችን ላይ ማስታወቂያ ስንጀምር ብዙዎቻችሁ ታምኑናላችሁ፣ እናታችሁንም ይዛችሁ ትመጣላችሁ ብለን አላሰብንም ነበር። ግን የእውነት አስደንቃችሁናል። እናመሰግናለን። እናትነት የእግዚአብሔር ስጦታ ነው። አንዳንድ ጊዜ ብዙ ገንዘብ ኖሮን ብዙ ሀብት ኖሮን በምድር ላይ ስኬት የሚባለው ነገር ብዙ ነገር ኖሮን እናት የሚባለውን ነገር እንለውጠው እናምጣው ብንል መለወጥ አንችልም። ማለት እናትነት ጥልቅ ምስጢር ነው። እናቶቻችን እናመሰግናለን። የኔም እናት እንደ ሁሎቻችን ስታሳድገን ብዙ መከራ አይታ ጠንካራ ጎበዝ የዚህ ጀግና ሆና ነው ያሳደገችን። ስለዚህ የእናቶች ቀን ብለን ስንጀምር እንደኛ አይነት ጎበዝ እኛን እንዳሳደገችን አይነት ጎበዝ እናቶች አሉ። ስለዚህ እነዚህን እናቶች እስቲ ቴንኪው እንበል ብለን አስበን ነው። ብዙ ጊዜ ስኬታማ ወንድ ጀርባ ብርቱ ሴት አለች እንደሚባል በብዙ ሰዎች ጀርባ ደግሞ ጠንካራ እናት አለች። እኔ ጠንካራ እናቴን ቴንኪው እላለሁ። አንዳንድ ጊዜ እናት ካመለጠች በኋላ በምን እንክፈለው፣ በምን ቴንኪው እንበላት ብለን ብዙ ሰው ማስታወቂያ ከጀመርን በኋላ ሶሻል ሚዲያችንን ገብተን ቼክ ስናደርገው ያንዳንዱ ኮሜንት የሰውን ስሜት ይነካል። አሁን ትላንትና አንድ እንትን ካለን እናቴ ናፍቃኛለች እዚህ አይደለችም እና ፎቶዋን ይዤ ወንበር ላይ ልቀመጥ አለ። ምን አይነት ፊሊንግ እኛን እንትን እንዳለን እኛን የምናውቀው እንዳዘጋጅ። አንዳንዶች ደግሞ እናቴ አልፋለች እና እስቲ የሚል ብዙ ነገሮች አሉ። ግን ዛሬ እድለኞች ነን። እናቶቻችን በህይወት እስካሉ ድረስ እናመሰግናቸዋለን። ቴንኪው። ኑሩልን። ዊዝደም ፕላስ ኢቨንት ከተቋቋመ 7 ዓመት ሆኖታል። የተለያዩ ኢቨንቶች ነው የሚሰራው። የካምፓኒ ኢቨንቶች፣ እንደዚህ ሶሻል ኢቨንቶች ከዚህ በፊት ኢትዮጵያን ኬክ ፌስቲቫል፣ ፍላወር ኤክስፖ፣ ሌትስ ሴቭ ቱሞሮ፣ ኮፊ ፓርቲ፣ የተለያዩ ኢቨንቶችን የየራሳችንን አይዲያ እየሰራን ቆይተናል። አሁንም የእናቶች ቀን ብለን ራት ከእናቴ ጋር እንዴት ደስ እንደሚል በእውነት በቃ እኛ የፈለግነውን ግባችንን አግኝተናል። እናት ደስ ሲላት ነው። ካያችሁ ስፖንሰር ያደረጋችን ካምፓኒዎች ካያችሁ ፕሮፖዛችን ላይ እናቶች ሲስቁ ማየት ነው የኛ የመጨረሻ አልቲሜት ጎል ነው ያለው። እናቶቻችን ስለሳቃችሁ እናመሰግናለን። ይህንን ኢቨንት ከዚህ በኋላ የእውነት የእናቶችን
ቀን ከዚህ በኋላ በዚህ ብቻ ሳይሆን ከፍ አድርገን እናሳልፋለን። በሚቀጥለው ዓመት ከዚህ የተለየ በጣም ሰፋ ያለ ትልቅ ብዙ እንደውም 1000 እናት እራትን ጋብዝ በሚል የሚቀጥለው ዓመት እራት ከ1000 እናት ጋር እንበላለን። ስለመጣችሁ ደስ ብሎናል። ስፖንሰር ያደረጉን ካምፓኒዎች እናመሰግናለን። ኢትዮጵያ ስካይላይት ሆቴል ስንጠይቀው እንደዚህ አይነት ያማረ ትራዲሽናል ለእናት ወርዝ የሚያደርግ ምግብ መስተንግዶ ስንል እነዚህን የመሰሉ ሙዚቀኞችንም ስንጠይቅ እሺ ብሎ ስለሰጠን ቴዲዬ ሁላችሁንም ቴንኪው እንላለን። ስፖንሰር ያደረጉን ሜትሮፖሊታን ሪል ስቴት፣ ቢጂአይ ኢትዮጵያ፣ ኬሬጂ፣ የተለያዩ ኩሪፍቱ እጅግ አድርገን እናመሰግናለን። የሚቀጥለው ዓመት በደንብ ከዚህ የበለጠ አብረን እንገናኛለን ብለን እናስባለን። ቀሪው ፕሮግራም አለ። ቡና መጠጣት ይቻላል። ሙዚቀኞቻችን እንትን ይሉናል። ኢንጆይ አድርጉ። እናታችሁ የምትሏቸው ነገር ካለ በሏቸው። ኢንጆይ ዩርና። እናመሰግናለን።